ሀይሚሻ እንግዲህ ቡራን ተቤት አባረረችው። እቤት እንዲገባ አላደረገችውም። እቃውን ሁላ አውጥታ ሸኘችው እያላችሁ ለምትሉ ልጆች መልስ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ሀይሚና ቡራ በነገራችን ላይ ሲጨቃጨቁም ሰላም ሲሆኑም በጣም ደስ ይላል። ሁለቱም ደስ ይላል ማለት ነው። ሲጨቃጨቁም ደስ ይላል ማለት ነው። እና ብዙ ልጆች ከሳቸው ከራሳቸው ከሀይሚና ከቡራ ውጭ እናውቃለን የምትሉ ሰዎች ግን በጣም ትገርሙኛላችሁ። እውነት ለመናገር ሀይሚን ብዙ ጊዜ እንደዘቀዘቃችኋት እንደደፋችኋት ነው። ሴት ሆናችሁ ሴትን ሊመዘጸግ ግን አይከብዳችሁም? ራሳችሁን እንደዘቀዘቃችሁት ነው የሚቆጠረው። ምክንያቱም ሴትን ስለዘቀዘቃችሁት ልክ እንደናንተ እንድትዘቀዘቃችሁ አድርጋችሁ አስቡት። አይገባችሁም እንጂ አንዳንድ ደንቆሮች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው በጣም ደህና ነኝ። ለዚህ ለቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንግዲህ ዛሬ በጣም ብዙዎቻቸው ሀይሚን ከቤት አባረረችው፣ ብሩክን ከቤት አስወጣችሁ፣ እቃውን ሁሉ አስረክባ ከቤት አባረረችው እያላችሁ ደስ ያላችሁ ልጆች ለእናንተ መልስ ይዘላችሁ መጥቻለሁ ማለት ነው። በነገራችን ላይ ቡራና ሀይሚ ትጨቃጨቁ ለራሱ የሆነ ለዛ ነገር አለው፣ ደስ የሚል ነገር አለ ማለት ነው። እንዲህ አሽኮረመሙን እኮ ዛሬ እና ሀይሚ እንዴት ደግሞ አሁን ሁለተኛይቱን አስረግዛት አባረረች እንዴ ከዳች እንዴ እያለች ስጨቀጭቀው ነበር። ቡራ ደግሞ ታይ እንዳላናድሽ እኔ ልክ እስተምሆኔ ድረስ አናድሻለሁ፣ ስለዚህ ከምትናደጂ በሰላም ብሸኘኝ ይሻላል እያለት ነበር። ሀይሚም እንግዲህ ወደ ጓዳ ገባችና ሻንጣዋን ላጥ አረገችና በል ከቤት ልቅ ብለህ እስከ ጓዝህ ውጣ ብላ ሸኘችው። እና አንዳንድ ቅመሞች ደግሞ ሁለተኛ ህይወትሽ እንዳታስገቢ፣ ከአሁን ወደ እንደ አስወጥተሽዋል፣ ሁለተኛ ወደ ህይወትሽ እንዳታስገቢ እያላችሁ ስትሉ ነበረ ማለት ነው። ሀይሚና ቡራ እንግዲህ ያው ቁም ነገረኛ በጣም ደስ የሚሉ ካብሎች ናቸው። በነገራችን ላይ ሀይሚና ቡራ ቢጣሉ ለራሱ ለዛ አለው። እንደ ማንኛውም እንደ አብርሃምና እንደ ሩታ አይደለም። እርግጥ የሚሰሩት ስራም ቢሆንም የነ ሩታና የነ አብርሃም ደግሞ ለየት ያለ ነው ማለት ተንትን ይወጣ ማለት ነው። ካወለደች እንኳ በኋላ ልጇን መደበቅ ሲገባት ልጃቸውን ይዞ መስራት ማለት ይሄ ነገ ጧት ሲያየው ልጁ ምን አይነት ቅንጭላቱ ላይ ምን አይነት ነገር ይፈጠርበታል ብለው እንኳን ማሰብ ነበረባቸው። ምክንያቱም በልጅነት የተቀረጠ ነገር መቼም ቢሆን አይጠፋም። በህይወታቸው አሁን በልጅነታችሁ ያረጋችሁት ነገር እኔ አሁን በልጅነት ያረኩት ነገር እያንዳንዱ ነገር አስታውሰዋለሁ። በልጅነታችሁ የምታደርጉት ነገር ከራሳችሁ ውስጥ አይወጣም። የእውነት ለመናገር አሁን ላይ ዛሬ ነግረው ለነገው ግን ቢጠይቁኝ ላላቀው እችላለሁኝ። ግን በልጅነቴ ቅንጭላቴ ላይ የተቀረጠ ነገር መቼም ቢሆን አይጠፋም እና ልጃቸውን እንደዚህ ያለ ቪዲዮ ማሳየት ወይም ደግሞ እንደዚህ አድርገው ነበር ብሎ ልጁ ኋላ ላይ የእሳቸውን ይዞ ነው የእነሱን ይዞ ነው የሚያርገው ነው። ይሄ የክስ ማለት ነው። እና ሀይሚና ቡራ ማለት እንግዲህ ሀይሚና ቡራ የእውነት ከዩቱበሮች ታንዳዳሁን ከና አብርሃም ለየት ያሉ ናቸው የምልበት ምክንያት አንዳንድ ሰዎችን ያው የእሳቸውን ጓደኞችን ቢሆኑ አንዳንድ ሰዎችን ያበረታታሉ። ቡራ አሁን በየቻናሉ ይመጣል፣
ከሱ በታይ ያሉትን አብሮ አደጎቹን የሀገሮቹን ልጆች ይዞ ይመጣል። እርዳታ እንኳን ሲፈለግ በቲክቶክ ላይ የእርዳታ ቪዲዮ ይሰራል። አብርሃም ግን የእርዳታ የሚባል ቪዲዮ አይቻላቅም ሲሰራም ማለት ነው። እናም ልል የፈለግኩት ነገር ቡራና ሀይሚ ቢጣሉም ስራም ቢሆንም ቢሰሩም በጣም ለዛ ያለው ነው ማለት ነው። እና እንግዲህ ዛሬ ማለት ነው ስንቶቻችሁ ተሽኮረመማችሁ? ቡራ እኮ ማለት ነው በጣም ደስ የሚል የዋህ ነው እውነት ለመናገር ማለት ነው። አንዳንዴ ቡራና ሄሉ በጣም ይመሳሰሉብኛል ከዋህነታቸው ከሁሉ ነገራቸው ማለት ነው። ደስ የሚል ባህር ያላቸው ማለት ነው። እንግዲህ ሀይሚ ማለት ነው ከአሁን ወደ ቤቴ እንደመጣ ብላ አሰናብተዋለች። እንግዲህ ባይ ባይ እያላችሁ ብዙዎቻችሁ ደስ ብሏችሁ ነበር። ይሄ ደስታ ግን ዘላቂ ይሆናል? ዘላቂ አይሆንም። ቡራና ሀይሚ ለአሁን ላይ ስራ ቢሆንም መቼም ቢሆን ከካሜራ ጀርባ አንድ እንደሆኑ ልንገራችሁ። አንድ ቪዲዮ ነበረ እኔ እኮ ዛሬ በጥፊ መትችሻለሁኝ አናድሽኝ ምናምን እያሉ ከካሜራ በኋላ የሚያወሩትን ተለቆታችሁት ነበረ። በዛ ማሰብ አለባችሁ። ይሄ ነገር ስራ እንደሆነ መገመት ነበረባችሁ። ከአሁን ወደ ሌላ ሰው ጋር እየለጣጠፋችሁ ቲክቶክ ላይ ምናምን እያደረጋችሁ ነበር ማለት ነው። እና ቅመሞችዬ ራሳችሁ በራሳችሁ ቻናል ብትሰሩ የተሻለ ነው ብዬ ነው የማስበው። ደግሞ እንደታምልጭ ማለት ነው የከሪ አድርግልኝ ማለት ነው። ዛሬ እንዲያሰርቡ ማለት ነው። በነገራችን ላይ ስድብ እኮ ምርቃት ሆኗል በአሁኑ ሰዓት ላይ። እናንተ እኮ የምትወረውሩት ስድብ